የኢራኑ የሰማዩ አውሬ ትግራይ ገባ። ህወሓት የድሮን ጥቃት ፈጸመ። ትናንት ትጥቅ ፈቶ እንደ ዱቄት ተበትኗል ሲባል የከረመው የህወሓት ቡድን አሁን በምድር ላይ ያለውን ወታደራዊ ሚዛን ፍጹም በሚቀየር መልኩ የኢራንን የቴክኖሎጂ ውጤት የሆነውን የድሮንና የላቀ ሚሳኤል መሰረተ ልማቶችን ታጥቆ በኢትዮጵያ ፌዴራል መንግስት መከላከያ ሰራዊት ላይ ቀጥተኛ የድሮን ጥቃት መፈጸም መቻሉን መላው ቀጠናውን ያሰጋ አዲስ አውዳሚ ምዕራፍ ከፍቷል። በተለይ በሸረሪና አቅጣጫ የድሮን መሰረተ ልማቶችን በመከተልና የመሬት ላይ ያለውን በማደራጀት በፌዴራል መንግስቱ የመከላከያ ኃይል ላይ ቀጥተኛ የድሮን ጥቃት መፈጸሙ ተሰምቷል። ይህ የህወሓት የድሮን ጥቃት አቅም ቡድኑ ከአየር በላይ በኩል የነበረውን የመከላከያ ኃይል የበላይነት ለመስበርና የፌዴራል ጦሩን ምሽጎች ለማወክ ያደረገው አደገኛ ወታደራዊ ሽግግር መሆኑን ያሳያል። ሆኖም ግን የህወሓት አዲስ የድሮን እንቅስቃሴና ጥቃት ተከትሎ በዚሁ ቀጠና ላይ በፌዴራል መንግስቱ በኩል መጠነ ሰፊ የመልሰው ማጥቃትና የድሮን ድብደባዎች የተፈጸሙ ሲሆን በድንበር አቅራቢያ የሚገኙ የህወሓት ምሽጎችና የስብሰባ ቦታዎች ኢላማ ተደርገዋል። ህወሓት ይህን የመሰለ የድሮን መሳሪያ ታጥቆ መገኘቱ ከአካባቢው የፖለቲካ ጋር ጥብቅ ቁርኝነት አለው። ህወሓት በሱዳን ካለው ጦርነትና ከግብጽ ጋር ካለው ጥምረት አንጻር ይህን የመሰለ ዘመናዊ መሳሪያ ታጥቆ መገኘቱ ምንም የሚያስደንቅ አይደለም የሚሉ ወታደራዊ ተንታኞች በርክተዋል። በተለይም የኢራን የቴክኖሎጂ ውጤት የሆነውንና የጦር መሳሪያ ዓለምን ያስገረመውን ፋታህ 2 የተባለውን ሃይፐርሶኒክ ሚሳኤል ታጥቆ መገኘቱ በምስራቅ አፍሪካ ቀጠና ላይ ያለውን የኃይል ሚዛን ፍጹም የሚቀየር ነው። ፋታህ 2 በቴክኖሎጂ ረገድ ከፍተኛ ትኩረት ያገኘ ሲሆን ፍጥነቱ ደግሞ ከድምጽ 13 እና 15 እጥፍ ያህል ይጓዛል። በተጨማሪም የተኩስ ርቀቱ 1400 ኪሎ ሜትር ድረስ ይደርሳል። እንዲሁም ከተተኮሰ በኋላ ወደ ኢላማው በሚበርበት ወቅት የጉዞ መንገዱን ወይም አቅጣጫውን የመቀየር ከፍተኛ ብቃት ያለው ነው። ይህ ዘመናዊ ጦር መሳሪያ ከድሮንና ከተራ ሚሳኤል ፍጹም ይለያል። ድሮኖቹ በሞተር የተመሩ ረጅም ሰዓት በአየር ላይ የሚቆዩና በአንጻራዊነትም ዝቅተኛ ፍጥነት ያላቸው የአየር ላይ ተሽከርካሪዎች ናቸው። ፋታህ 2 ግን በከፍተኛ ፍጥነት ተተኩሶ በአጭር ጊዜ ውስጥ ኢላማውን የሚያጠፋ ሚሳኤል ነው። በተጨማሪም የተራ ባላስቲክ ሚሳኤል አንድ ጊዜ ከተተኮሱ በኋላ የጉዞ መንገዳቸውን ግልጽ ስለሚሆን የመከላከያ ሚሳኤሎች በቀላሉ ይያዛሉ። ፋታህ 2 ግን በአየር ላይ ያለ አቅጣጫውን ስለሚቀያየርና ከፍተኛ ፍጥነት ስለሚበር የጸረ ሚሳኤል መከላከያ ስርዓቶችን እንደ አሜሪካና እስራኤል መከላከያዎች አልፎ የመምታት እድሉ ከፍተኛ እንደሆነ ይነገራል። ህወሓት በከፈተው ውጊያ በራያ ግንባር በኩል ከባድ ጦር መሳሪያዎች፣ የታንኮችና የምድር መድፎች ድምጽ ያለማቋረጥ እያስተጋባ እንደሚገኝና የምድርን የሚያናውጡ ተኩሶች እየተካሄዱ እንደሆነ ከስፍራው የሚወጡ መረጃዎችም ያመለክታሉ። ከዚህ በተጨማሪ በአፋር ክልል በመጋሌ ተራራማ ቦታዎች ላይ አዳዲስ ወታደራዊ ስምሪቶችን የኃይል ስብሰባዎችን እየተደረጉ መሆኑን ተጠቁሟል። በአካባቢው የሚቀጥሉት ጥቂት ሰዓታት ውስጥ እጅግ ከባድና አውዳሚ ውጊያ ሊቀሰቀስ እንደሚችል የሚገልጹ ከፍተኛ ስጋቶች ከተንታኞች ዘንድ እየወጡ ነው። በሰሜኑ የሀገሪቱ ክፍል የሚገኘው ሰፊ የድንበር ቀጠና ዳግም በከባድ ወታደራዊ ውጥረትና በውጊያ ነጋሪት ተውጦ ይገኛል። ከሸራሪና እስከ ራያ እንዲሁም ከኩርሙክ ተነስቶ እስከ ሩቁ ጌሳን ድረስ ባሉት በርካታ ስትራቴጂካዊ መስመሮች ላይ እጅግ ጥብቅና አጣዳፊ ወታደራዊ መረጃዎች እየወጡ ሲሆን መላው ቀጠናም ወደ አዲስ የጦርነት ማዕበል ሊከተው የሚችል ስጋት አንዣቧል። ህወሓት በአንድ ጊዜ በሶስት የተለያዩ ግንባሮች ወታደራዊ እንቅስቃሴ በመክፈት ረገድ በርካታ ዝግጅቶችን ሲያደርግ መቆየቱ የተሰማ ሲሆን በተለይም በሸራሪና አቅጣጫ የመሬት ላይ ኃይል በማደራጀት መጠነ ሰፊ የመልሶ ማጥቃት ለመጀመር እንቅስቃሴ ሲያደርግ እንደነበረ ከስፍራው የሚወጡ መረጃዎች ጠቁሟል። ይህ የጠላት ኃይል አሁንም ድረስ ወታደራዊ አቅሙን ለማደራጀትና ከሰሜኑ ክፍል ያለውን የበላይነት ለመያዝ እየጣረ መሆኑን ያሳያል። ነገር ግን ይህንኑ የህወሓት እንቅስቃሴ ተከትሎ በዚሁ ቀጠና ላይ መጠነ ሰፊ የድሮን ጥቃቶች እየተፈጸሙ ሲሆን በድንበር አቅራቢያ የሚገኙ የጠላት ምሽጎችና የስብሰባ ቦታዎች ኢላማ መደረጋቸው ተገልጿል። በአንጻሩ በራያ ግንባር በኩል ከባድ የጦር መሳሪያዎች፣ የታንኮችና የምድር መድፎች ድምጽ ያለማቋረጥ እያስተጋባ እንደሚገኝና ምድርን የሚያናውጡ ተኩሶች እየተካሄዱ እንደሆነም ከስፍራው የሚወጡ መረጃዎች ያመለክታሉ። ከዚህ በተጨማሪም በአፋር ክልል በመጋሌ ተራራማ ቦታዎች
ላይ አዳዲስ ወታደራዊ ስምሪቶች፣ የኃይል ስብሰባዎች እየተደረጉ መሆኑን ተጠቁሟል። ይህን የመሰለ ዘመናዊም ጦር መሳሪያ ታጥቆ የተገኘው የህወሓት ቡድን ግን አሁንም ድረስ የሽንፈት ማዕበል እያስተናገደ ነው። በኢትዮጵያ ድንበር አቅራቢያ ተደጋግመው እየተፈጸሙ የድሮን ድብደባዎች፣ በተካሄዱ ውጊያ ከባድ ውጊያዎች ሳቢያ በርካታ የህወሓት ታጣቂዎች የተደመሰሱ ሲሆን በርካቶች ደግሞ እጃቸውን ለመስጠት መገደዳቸው ተሰምቷል። የደረሰበትን የኃይል ምት መቋቋም ያቃተውና የተሸነፈው ጦር ከድንበር አካባቢዎች ሙሉ በሙሉ ነቅሎ በሚያፈግፈግ ወደ ኋላ መሸሹ ተገልጿል። በተለይም ወታደራዊ እድገት ከረጅም ጊዜ በኋላ በሱዳን ጦር የያዟቸው የነበሩ የኢትዮጵያ ድንበር ስፍራዎችና ስትራቴጂካዊ ቦታዎችን ለቆ ለማፈግፈግ መገደዱ ተሰምቷል። የሱዳን ፈጥኖ ደራሽ ኃይሉ ባካሄደው መጠነ ሰፊ ፈጣን የጦር ጥቃት ምክንያት የህወሓት አንጃ እንደሆነ የሚገለጽለት የሱዳን ጦር ይዟቸው የነበሩትን ወታደራዊ ቦታዎች ጥሎ ለመውጣት መገደዱን ተሰምቷል። ከዚህ ከባድ ወታደራዊ ግጭት ወቅት የተማረኩ በርካታ የህወሓት ታጣቂዎችና ወታደሮችና የወደሙ ቁሳቁሶችን የሚያሳዩ ምስሎችና ተንቀሳቃሽ ቪዲዮዎች ከስፍራው ሾልከው በመውጣት በስፋት እየተሰራጩ የሚገኙ ሲሆን ይህም በመሬት ላይ ያለውን ወታደራዊ ሚዛን በእጅጉ መቀየሩን የሚያመለክት ሆኗል።